ሰላም ልጆች፣ ስለ ቤተክርስቲያን ምን ታውቃላችሁ? ለምን ቤተክርስቲያን ትመጣላችሁ? ቤተክርስቲያን ስትመጡ ምን ማድረግ እንዳለባችሁ ታውቃላችሁ? በዛሬ ቪዲዮ እነዚህን ነገሮች እነግራችኋለሁ። በጥሞና ተከታተሉኝ። ልጆች፣ ቤተክርስቲያን የእግዚአብሔር ማደሪያ ነች። ቤተክርስቲያን በቅዱሳን መላእክት የምትጠበቅ የጸሎት ቤት ናት። ልጆችዬ፣ ቤተክርስቲያን የምንሄደው ለምን ይመስላችኋል? እስኪ ለወላጆቻችሁ ቤተክርስቲያን ለምን እንደምንሄድ በ3 ሰከንድ ውስጥ ንገሯቸው። 1 2 3 ቤተክርስቲያን የምንሄደው ከእግዚአብሔር ጋር ለመገናኘት፣ ምስጋና ለማድረስ፣ ቅዳሴ ለማስቀደስ፣ ለመቁረብ፣ የእግዚአብሔርን ቃል ለመማር፣ ከታመምን ለመዳን ወደ ቤተክርስቲያን እንሄዳለን። እንደዚህ ብላችሁ ከመለሳችሁ ልክ ናችሁ። ልጆች፣ ቤተክርስቲያን ስንመጣ ምን ማድረግ አለብን? ነጠላ በትምህርተ መስቀል አጣፍቶ መልበስ። ቤተክርስቲያን መግቢያ ላይ ሆነን ለቤተክርስቲያን ሰላምታ እንሰጣለን፣ እጅ እንነሳለን፣ በትምህርተ መስቀል እናማትባለን። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት፣ ትርጉሙም ደግሞ በአማርኛ የሰማያዊት ኢየሩሳሌም አምሳያ የሆንሽ ቅድስት ቤተክርስቲያን ሆይ ሰላምታ ይገባሻል ብለን እንሰግድና መሬቱን ስመን ጫማችንን አውልቀን ወደ መቅደስ ውስጥ እንገባለን። ልጆችዬ፣ የዛሬው ትምህርት ይሄንን ይመስል ነበር። በክፍል 2 እስክንገናኝ ድረስ ደህና ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን።